ዘፈጠረ ወበስመ እግዚአብሔር ወልድ ዓለም ዘአፍቀረ ወበስመ እግዚአብሔር መንፈስ ቅዱስ በሐዋርያቲሁ ዕለነ ዘመሐረ ሰማይን እስከነ ግሱ መሬትን እስከነ ልብሱ ባስገኘ በእግዚአብሔር አብ ስም እስከ ችግር የቻለ እስከ መጣጡ ዋጋ የከፈለ ለሰው ያልሆነ የሌለ እግዚአብሔር ወልድሳይ በነቢያት ትንቢት ሕፃናቶችን ለሐዋርያት ስብከት ለሰማዕታት ምስክርነቱን ለምእመናን መከራችን የመገኘቱ ለሊቃውንት ተሰቃይቶ እውቀት መሸመቱ በሰጠ ታተመ በከፈለ በእግዚአብሔር መንፈስ ቅዱስ ነው። እናምናለን የሰው ሥጋ የማይበላ በሥጋው ያልተበላ ዓለም የለም እንጂ ከሰው ፍጥረት በራቀ ዘመድ ባወቀ ከመላእክት ጋር ግንዛቤ ያላቸው ፍጥረታት እንዳሉት ነው። ከአድማስ እስከ አድማስ ከያየንስ እስከያየንስ ሰማይና መሬት እስከሚገናኙበት ድረስ ከአመፅና ነጽነት እስከ ዘላለም ከዘላለም እስከ ጠፈር ከጠፈር እስከ አጽናሆያ አዳራሹ እሳት ጠፈር ውሃ የሆነ አምላክ እኛና መስክሮትልን አሁን ከተኛ የእሷን የሚከተለው እሱ በሚያውቀው እሱ በጠበቀው አንደበትና ሃይማኖት ጽናትና ሰፊነቱነት የአምላካቸው ስም የተመሰገነ ይሁን። እያንዳንዱ ተጸውዖ ሰው ሰዓት እንዳይፈጅብን ከዋክብተ ቤተ ክርስቲያን ከዋክብተ ጎንደር እንዳልን የሰው ስም ነው። ቀንነትን አዕማደ ቤተ ክርስቲያን ግን እናት ናትና ይዛን ተዘልቃለች። በተጸውዖ ስም እሷ የምታውቃችሁ በተለየ ክብር ዋጋችን የምታስጠብቅላችሁ የቤተ ክርስቲያን ሊቃውንት ከበር ዘጊ እስከ 6 ማዕረግ ያላችሁ ከዚያ በላይ ዘልቆ የሚሄደው የማንንገር መሻይ ይሁን። ይህ የሊቃውንት ነው። ስምን ለማንሳት ጊዜ ይበቃልና አምላህን ወክላችሁ የምትገኙ የተራራ ሙላት የምድር ጨው ተብላችሁ የሚረከቡ አእርክን አሳ ሀዊ ብሎ የጨመረላችሁ ቅድም እየሞተላችሁ አሁንም እየሞተ ያለላችሁ የተለያየ ጥፋት ስታጠፉ የታገሳችሁ በሰው ሳይሆን በሥራ የተራራ መብራት እንድንባል ካልተነዘዝነው በምድር ጨው እንድንባል አፍጫ ካለን አፍጠን ከሰለቅን አብርተን ከተጓዝን ስሙ ተግባሩ ከሥራ ከተገኘ ያሰኛል። ያውም ከሄድን በኋላ ለምን ወጥስከ አፈነክር ወአፈ አፈዝራከ ስላለ የቆረቅጭ አርጎ ስላስቀመጠን ሌሎቹ የሆኑት እንጂ አንተን የሚያክለው በዚህ ከአጠቃላይ እያንዳንዱ ክፍለ ሥራ ለመዘርዘር የዜማ ሀብት፣ የቅኔ ጥሪት፣ ያቋቋሙ ውበት፣ የቅዳሴው ሀብት ስንቱ ብዙ ነው። ምስጋናው አውድ ነው። አቀራረቡ ሰፊ ነው። እንጀራም እኮ ስሙም መልኩም አንድ ነው። አከባበሩ ግን እምብርት ነው። ወጡ የማይጠራ መጽሐፍ አይጣፍ ነው ይፈርዳል።
እንግዲህ በወጥመድ ጨው ይፈለጋል፣ በአገልግሎትና በክህነት በኩል ፍቅር ይፈለጋል። ጨውንና ነገር እንደማይጣፍጥ ፍቅርና አፍቅሮን እስከነዱ ዋጋ ሊያሰጧቸው ሆነ። አመነ ከሚለው ግስ ያወጣችሁ አንተ እንጂ እንኩ የሚላችሁ የመግደል አከማለሁ የተባለላችሁ ምዕመናን በአጭሩ ጥቂቶቹ ስም ያንጸባረቀው እንጂ የተጠበቀው ውጭ ነውና ከትንሽ እስከ ትልቅ ከአእምሮ እስከ ደቂቅ በሚለው ውስጥ በክርስቶስ ክርስቲያን በወልድ በውሉድ ይቻላል። ሥጋን የለበሰ እሱ ነው፣ መከራን የበሰሰ እሱ ነው፣ ካሳን የካሰ እሱ ነው፣ ደሙን ያፈሰሰ እሱ ነው። መንፈስ ቅዱስ ጥበብን ሰጠ እንጂ አልተወለደምና አሁን ማከር እንጂ ያስፈልጋል እንጂ ወልድ የወሰደውን መከራ አገድና አይወልድም። እንኳን በዚህ ማለት ለመጨረሻ የሁሉ አልፎ የወልድ ስለዚህ ሁሉም ጠቅልሎ የሚወስደው ወልድ ነውና በክርስቶስ ክርስቲያን በሥራ ዘርዝሮ በአንድ ስም ሲያበቃል በክርስቶስ ክርስቲያን በወልድ መድኃኒት አለ ልጆቹ ከተገኙ ነው። ይህች ተጸውዖ ስም ከግለሰብ ጋር መጣቸው ይኖች የባለቤት ናት። አንድም ኢትዮጵያ የሚለው ቅጽል ከመሬት እንዳልተገኘ ክርስቲያን የሚለው ቅጽል ከባለቤት የተቀበለው እንጂ ለእኛ ነው የምንለው አይደለም። በበሩ እግዚአብሔር ፍጹም ሰላም እንደምን አደራችሁ። ሰላምታ መቅድሙ እንዳይበዛባችሁ መደናታ ለማለት እንደናለን። እንደ ቃለ እግዚአብሔር አንድ ማለት ይቻል ነበረ። መነሻው እንዳይቀር ወደ ኋላ ያለች ሁሉ ይትከሃል በዘራለ ሊሆን ጥሩ ብዙ ውጣውረድ ተከፍሎበታል። በዛሬው ዕለት ብዙ ስቃይ፣ ብዙ መስዋዕትነት ተከፍሎበታል። በዛሬው ዕለት በይሁዳም ታቦተ ጽዮንን ለማግኘት በምኒልክም መላክ በንግሥተ ሳባ ጥረት በእግዚአብሔርም ቸርነት በሰሎሞንም ትንቢት በመላእክቱ ተሞላት ብዙ መስዋዕትነት የተከፈለበት ቀን ስለሆነ ሁሉ አንድ በዘይት ካህል ሁሉም ላመነ ይቻለዋል። ይህ ከእምነት በፊት ትምህርት ይቀድማል። የእምነት መሰረቱ ትምህርት ነው። ካላወቁ እዳኑ ካወቁ እዳኑ ትምህርት አለና ካላወቁ እዳኑ ጸጸት አለና ሰው እኮ ተለትሮ የሚመልስ መንፋስ የሚለው የለም። ሥጋውን ሰሪ አለው፣ እውቀቱን ሰጭ አለው፣ ተቆጣጣሪም አለው። በፈራሽ ጭንቅላት ያሰፈረውን ቃል እንደረከበው የሰጠው እሱ ከማን ገንዘብ ያመጣው እንደኛ ለምን ያመጣው አይደለም። እኛ ግን መከራ ታይቶበታል። ያው እሱ እውቀቱ ቢሰጥ ለመረከም ከቀደም ጸዋደ ተለያየ አስተፈቅያ ስለምን ይረቃል ሲይዙት እስተሚይዙት ይከብዳል። ከያዙ በኋላ ይጣፍጣል። ተለተሎ ዘመን የሚስተማሪ ከፍ ካለ በኋላ የኋላው እየሸሸ ስለሚል ዝግዝግ ይመጣል። ዝግ ካለ የሚያጠራው ደግሞ በደረጃ 3 መኪና እያዘገሩ ሆኖ ይደርስበታል። እንግዲህ ይሆናል እውነትን ለማግኘት ከሐሰት ቦታ ያስቀጣል። ሁሉም ነገር የሚሆነው በእምነትና በተስፋ ነው። ተስፋ ማለት ትንቢት ነው። ትንቢት የፈጸመውን ፈጽሞ በወደፊት መመሪያ ዘርግቶ ላለው ትውልድ የሚያሳስብ ነገር ነው። ተስፋን ለተጓዙበት ሰዎች ለዋጋ አውቅቶ የሚቀጥሉት ደግሞ ተስፋ የሚሰጥ ነው። ተስፋናት የሆኑትን ትምህርት እስከ ዕለተ ምጽአት የማይለዩ ሀብታት ናቸው። ሁሉም ያስንዱ የናለው የምንለው የለም።
እኛም መስል ሁሉም ብንገኝ ቃሉ መስሉ የሚጸናበት። ስለዚህ በዛሬቱ ዕለት ንግሥት ሳባ አንድ መልእክት ነበራት። ሰሎሞንን ስትልክበት ምናለች? ይህች የሰጠን ምልክት ትሁንህ፣ ልጅህን እልክልሃለሁ እንድትመልስልኝ እንዳታስቀረው። የልጅህ በመምጣት የእግዚአብሔር ፈቃድ ነው። እኔ ሳላያት እንዳልሞት የምትናፍቅ የታቦተ ጽዮንን መጎናጸፊያ ጫፏን ቆርጠህ እንድትልክልኝ ጫፏን ቆርጠህ እኛ ይህ ካለዚ ያለ በዚህ ጊዜ የተመላላሽ ክፍል ጥምር ነበርና የእሷን ጠበቃ ወታደሮች አለቃ ከሰሎሞን ጋር በድነቢናት እንግዲህማ የፈረሻውን ሂድ ሲላት እሱም እየነዘነዘው ነው። ለገዛ ለልጆና እንጂ የሰሎሞን ዘር ቀጣልና ጠይፈና ያስቀረ ያደረግም አሳይቶ መልሰው ማለት ነው። ከዛ በኋላ ይዞት ደረሰ። አንተን የመሰለ ሰው ከከተማህ ገባ ብለው የነበሩት መናክርቶቹ እኔን የመሰለ ከየት ይመጣል አላባት ማለት አይቀርም አለው። አባቴ ዳዊት ነው እንጂ ሌላ አይመስልም አለ። አባቱ መሰለው። ለምን ከጠበቀ የሚሆን ፍቅር በተፈጥሮ ያለ ቢስት እናቱን ነው ቢስት አባቱን ነው። ከሁለት የወጣ ስሙን ይቃላል። ይቅርታ ያለበት እንዳያስቸግር እንኳን እምነት ካቲካላ ይቅርና የሥጋን ጋብቻ መስመሩን ከለቀቀ ዓለምና ባብራ ያስገኛል እንጂ ወንዘረና አባ አያሰኘም። ድንገት ተካወቅነው ምዕመናን የሁሉ መገኛ ነበር። በጸጋ ተወልዶ ወደ እግዚአብሔር ማዕድ ነው። በሥጋ ተወልዶ ከመረጥፍ ገለጣት ንጉሥም ይሁን ጳጳስ እጁን ይሆን ከፊል ማምለቻውን ይመናላቸው። በፍቅርና ፍቅረት መካሽ አላቸው። የፊቱ ያነገረ የኃይል ነገረ እና ሰሎሞን አይቶ ሰሎሞን ምን አለ? ይህንን ሰው ማንገስ አለብን አለ። መማክርቶቹ ብዙ ናቸው። በሌላ ትርጉም እንጠራቸው ነበር አይመችም። ያለንበት አማካሪዎቹም እንበላቸው አንድ ላይ ሰብስበው ስለምን ትላላችሁ? እኛን ግሸን ይሾማል ምን ትላላችሁ? ባንከር ለመቀበል የሚዘጋጃለን አሉት። ቀደም ሲል ግን በሱ ጊዜ መጣች ባይባሉ በአባቴ ዳዊት በዳዊት ዘመን ቀደም ብላ ብርሃን ከሰማይ ወረደች። ያቺ ብርሃን ቆይታ ወደ ኢትዮጵያ ተሻገረች። በዚያ ቀረች ሳትመለስ። ሁለተኛ ብርሃን ከሰማይ ወረደ። ዘመዶቻችን ቀንተው ገደሉት ይላል ሰሎሞን ከተናገረው። በሱ ጊዜ ታቦተ ጽዮን ወረደች ማለት አይደለም፣ ትቀድማለች። ጸጋውን ቆይቶ ማግኘቱ ይህ እንዳለ ሆኗል። ምን ተደረገ? ምንም ብትል ሀገር ኢትዮጵያ እንጂ ጥበባዊ አይደለም አለም። እድሜ እኮ የ25 ዓመት የ25 ዓመት ነው ይሄዳል። በዚህ ጊዜ መንግስት ይመራሉ፣ ህዝብ ያስተዳድራሉ። ምን ይደንቃቸዋል? አባትን 12 ዓመት የሚሆን ይልዱ አይምሮ እንጂ እድሜ የሰው የሚገዛ ስጦታ ነው እንጂ። ዛሬ እኮ ሁሉም ተገዣጣው ራሱን መግዛት ያጣፉ አንድ ግለሰብ ራሱን ቢመራ ስህተት አይደለም፣ ንጉሥ ነው። ቤተሰቡን ከመራ ቢተርፈው ነው።
ጎረቤት ሀገር ከመረጠው ተፈረፈ ራሱን መርቶ ያን ስጦታ አጎቀ የሚባል በሌላ ነው የሚሄደው። ከበረ የሚባል የሚከተው የሚያጭቀው የሰው ልጅ ተቃራኒ ብዙ ነው። ዓለም አገልግሎቱ ተባላል ምን እንዳይኮራ እንዳይጠራ ይህ እንዳለ ሆኖ በሕግ ከወደድካቸው ታነግሳለህ ብላለህ። እናንተ እንድታነግሰኝ በዚህ እንድታስቀረኝ አልፈልግም። ያደግኩባት ጥፍር የተቆረጠባት ኢትዮጵያ ምሁራን ተከራከሩ። ያደርጋሉ ዛሬ የዛሬው ንጉሥ የፈረንጁ ትምህርት ያለው ሰሎሞን የሚሄደው ምኒልክ የሚሄደው አባቱን አይቶ ነገሩን አድንቆ የእናቱን ስጦታ ጠብቆ ይመጣል። እሷ ለእግዚአብሔር ታዛዥ ስለሆነች የሚታዘዛ ስለሰጣት እዚያ ልፍጥም ልጆላት ድንግናት ከዚያ በኋላ ናናት። ይህ እንዳለ ሆኗል። ሰሎሞን መራት ይመድብ ሊታገል አልቻለም። እሱን አስቀመጠና ከመኳንንቶቹ ገባ። ባባብለው በገድለው ባታብለው ሊቀርልኝ አልቻለም። አሁን አንግሼ ልልከው ነው። ለንጉሥ እንደመነፍሰ ሲሄድ የለ ሀበሳ መሆን የለበትም። ተቀበላችሁ የበልጆቻችሁን አውጣለ እጃችን ቀርጠን መስጠት ይላሉ። እናንተ ፍቅር የምንሰጥልና እንመርጣለን አሉት። 13,000 ወጣ። ካህናቱ አዛርያስ እነ ሳዶቅ ነበሩ ዋኖቹ ነገር የፈቶቹ። ሰሎሞን አንድ ሰው ሲሰቀለን የምክር አምላክ ሲያስመርጥልናል። ኢትዮጵያን ያህል አገር መንዘን የምናያት እስቲ ስራ የምግባ በወሰንሱ እችን ስላጣ ተመከልኩ ብለው ተማማሉ። በስተ ምስጢር ተረቀቀ ብለው መርሳት ከልብ ያዘነ መልሱ ቅርብ ነውና ታቦተ ጽዮን ይዛችሁ ሂዱ። አንድም ተጠንቀቁ። ሰሎሞን ከያዛችሁ እንዳትጨነቁ። ሁሉም ሀገር ኢትዮጵያ እንጂ ኢየሩሳሌምን ያቀናች ኢትዮጵያ ናት። አንጋፋ አገር ስምን ያረሷል። አንጋፋውን ፍጥረታቸውን የፈቀዱባት ኢትዮጵያ ስለሆነች ታቦተ ጽዮን ለኢትዮጵያ እንጂ ለእናንተ ናችሁ። በሚደርስ ላይ ከዛ የሆነ መሳደም ለምስር ጠምቃለ ግን ከባድ ነው። በመላ ወጡ ገቡ። አብራት የነበረ በጊዜው ቅዱስ ሚካኤል ነው። ለእሱ ልብስ ለእሷ ሰጥተው የእሷን መጎናጸፊያ ለእሱ ከልተው ያድላል። እንግዲህ ተመልከቱ። ከታቦተ ጽዮን መጎናጸፊያ ቆራጭላት ያልሽ ንግሥት ሁሉን የማጣጣት በትንሹ ለተባለች በትልቁ አገኘች። ለአንድ ታሪክ ነገራቸው። ሴትዮ ክርስቲያን ናት፣ ግን ተማላሪ ናት። አንድ ብርዛ ገዛለች። በሩ የምትገዛ ተታጣችና የተቀደደው ዙሬ ወጥቻ ያለት የፈጠረን አምላክ ስጋ አምላክ ያስበበት ብላ ወጥቻ አንቀጥላ ስትመጣ አላወይቷል። ማማስተሚጎል ቁጭ ስትል የሰከረ ነጋዴ ጭፍጭሎ ከተብ ጭፍጭሎ ጤፉ ደግሞ በእጁ የተጫነው 90 ኪሎ ረሃብ ሲገባብ ምንድን ነው አላት። ባለውቶ አትገቡም ወይ ምናቅም ተገምቶ ችላ ምን አባት አለሱ ባለተቀረበ የሰከረ ሰው አስተውል በቅረን ጥፍት ሰጥቶ ገባ ተበላ ውሃ ሲፈልገው ስትባል እዛ ክሎት ታዳለ ተፈልጥ ካገኛ ተቀረሰ የእምነት ጉዳይ ነው። እምነት ማለገው ነገር ከዛ በኋላ ተነስተው ሌሊት
ጉዟቸውን ሲጀምሩ ከመቅጽበት ሳይታወቃቸው ግብፅ ደረሱ። ግብፅ ደርሰው እንደሰፈሩ ተነሱ እንዳይበላ ስለነሱ በላይሊያስ እስከ ተሰቅስ መሬት ስለተከለተዋል ከዛኔ አካል ጋር ተቃጠ ሰላም አደረሱ ጊዜያችሁ ጠገናና ቅጥል ባለ ሰላሙን ያህል እንቅፋት ከኋላ እያለባችሁ ግብፅ የምትቀመጡ ያለባችሁ ብለ ተናቸው። ግብፅ ተነስተው ሲመጡ የኤርትራ ደረሱ። የሰላምን ፈላጊዎች ግብፅ ላይ ደረሱ። በዚህ የሚሉ ሰዎች ያላቸው አሏቸው እኛ ከተሰናበቱ 9 ቀን ሆናችኋል። በነፋስ ወንጌል እንጂ በድንገት አይመስልም ማለት ተቀደሰው በኋላ ኤርትራ ሲደርሱ እስራኤል እንዳንገራገሩባት ሙሴ እንደተቸገረባት ሚካኤል እንደተላከባት ፈርዖን እስከ ሰራዊቱ ወንጦች በምን እንደተጋጠመበት ወንጦች በምን እንደተጋጠመበት ኤርትራ ሲደርሱ ተከፈለላቸው። እውነታዊ ግርግር ይሰራል። ከተሻገረ በኋላ እነዚያ ደረሱ። ውሃው ግጥም ሆነ። ቦት ይገስግስ አፍረቱ ሚነሱ ንግሥት ሳባ 7 መቶ ሰራዊት ለመመለክ መረጠች። 300 ሰራዊት በታቦተ ጽዮን ሰጠች። 31,001 ፍርዳ አቀረበ በደስታ ሁሉ ከሀገዘ ያሉ ማለት ነው። ባንከለ ከዚህ በዛም እንግዲህ በዛ ያለውን ችግር ሰውር በዛ ያለውን ትንሽ ጫር አርጎ ሰፋ ስለሚል ጋንትስ ጋውታ የማንቱ ሲበዛ ይከብዳል። እግዚአብሔር ቸርነት በንግሥት ሳባ እምነት በፈቃደ እግዚአብሔር ታቦተ ጽዮን 3000 ዘመን አስቆጥራ ዛሬ ከመሰረተ ኢትዮጵያ ስትባል ቀዳሚት አብያተ ክርስቲያናት እንጂ ቀዳሚት ገዳማት አይደለችም። ለምን እንዳለበጣበት ለምን የዓለማዊ ንብረት ስለሆነች ሕጋዊ ነው የሚቀድሳት። ገዳም ብትሆን መነኩሴ ጠፍቷት ምን ይዘጋ ነበረ? ምንም ቢሆን ምን የአክሱም የተባለ ማርያም የመርጦ ለማርያም ከኢትዮጵያ ከታቦተ ጽዮን በኋላ የምትታይታለ ቀደምትነቱን ኢትዮጵያ የተረከበችው በዚህ ሆኖ ምናልባት ታቦተ ጽዮን የት ላይ ያለች ካልከው ተጠራጣሪት ይህች ፀሐይ ያለችበትን አሳይ ከፊት ላይ ናት ካልከኝ አንተ ፊት ብቻ አይደለችም ይልሃል። ክብ ናት ካልከኝ ዛሬ ምሰራ ቤተክርስቲያን ክብ ነው ወይ ይልሃል። ሰማይና መሬትም ክብ ነው። ሰውን ከችግሩ በስተቀር ሲፈጠር ክብ ነው። አሁን አራትማለ ራሱን ማወቅ ፍቅረቸት እንጂ ሰው ራሱን ሊመሰክር ራሱ መቃወቅ ራሱን ሳይመረምር ይቀማጥራል። ትንሽ ጠቅሶ ወጥቶ ይቀራል። የሚከፋፈልን አያውቅም፣ የሚጠበቅበትን አያውቅም። ስለዚህ ታቦተ ጽዮን በኢትዮጵያ መጣች ስንል ወዲያ 3 ተጋድሎ ፈጽማለች። አንድ ቁጥር ከሙሴ የተተካው ኢያሱ እንግዲህ ኢያሪኮ ድል ሲነሳ ታቦተ ጽዮን ይዞ ነገሥታቱ ከቤተ ክርስቲያን ወድቀው አቅማቸውን አውቀው ለሃይማኖት አባቶች አሳውቀው ምግብ አስዘው ጸሎት ከፋች አሳራጊ ይዘው ነው የሚጓዘው። ቀደም ላለው ብዙ ምስጢር አለ። ዛሬ ቄሶችን አንስቶ በከማንሃን ከጥቅማ ለኢያሱ ለኢያሪኮ በወደ ኢያሱ ልከ ከማሁ አለህ በጥቅማ አጥያቴ ዋጋቱ ኩሉ ጊዜ ከኛለ
ሰጥተዋል። ኢያሱ ኃይል አግኝቶ ኢያሪኮን ዋጋዋን ሰጥቶ ዮርዳኖስን ሲሻገር ተከፈለለት። አሁን በተጠምቃ እግር ሆነ ካህናት ሲል በዚህ ጥምቀት ተጀምሯል። ታቦተ ጽዮን አለችበት። ኋላ ደግሞ በፍልስጥኤም ተመዘበረች። ችግሩ ከእኛ ውስጥ ነው። ችግሩ ከእኛ ውስጥ ነው። ሆድ የቻለው ሁለት ሰው ተበላሸ ስል ሁሉም ይሸትብናል። ይህ ልጆች ባይቀልጥ ኑሮ ታቦተ ጽዮን አንዱ ሁሉም ነበሩ። በጣም ጥሩ ነው። የሚነግደውን ጣዖት መፍጨቷ፣ አቅማቸውን ማሳጣቷ፣ ኃይሏን ከእግዚአብሔር ተቀብላ ትንሽ መሆኗ ያስረቁታት መጻፍን እነሱ ባይከዱ እሷ እንዳልተማረከች እሷን ተማርከባተ ለምን ስራ ላሰረች ያታለት ተጽፈ ለመታወቅ እንግዲህ ወይም ለመሆኑ መጠን መጀመሪያ 4,000 ሰው ሞተ። እዛ ደግሞ 30,000 ሕዝብ ተካተተ። እነሱ ይገባቸው ነበርና መቃኛ ያለ ከእንዴት ነው? ጠላት ያለ ከቤት ነው። እንሳ መቃኛ ክርስቶስ እንደጠቀው ይሄው መቃኛውን ይሁዳል። የጠላት ጸሐፍት የጎረቤት ምቀኛ ነገሥታት ናቸው። ይሁዳ ላይ ሸጠው ካህናቱን ባልቆረጡበት የካህን ምክር ከባድ ነው። አባቶች ጸሐፍቱ ፈሪሳውያን ሳነሰው ያለበት እንዳይከሳል፣ ይሁዳንም ሳነሰው ሌላ እንዳይነሳ ጴጥሮስን ሁሉ ይነሳል፣ ጳውሎስን ሁሉ ይነሳል። ከሚያ ከሰዋል አብከትስ ያላላቸው እሳት የሚጫልበት ነገር እሱ የሚጠናቀር ድረስ አንድ ክፍል ተባጠፋል ብዙም ያጠፋልና በዛ ሰው ስም የሚጠፉት በክርስቶስም የሚሞቱትን እንደ ዲዮቅልጥያኖስ ብዙ ክፍል ያገኛል። ከሃዲ ከሌለ አማኝ የለም፣ ክፉ ከሌለ በጎ የለም፣ ጠማማ ከሌለ ቀና የለም፣ ችግር ከሌለ ስራ የለም። ሁሉ በተቃራኒ ሆኑ በጣም ጥሩ ብላሉ። ይህ ነው ኢትዮጵያ ሳትቀደስ ሳትበረስ 3,000 ዘመን በታቦተ ጽዮን እየተንበረከከች አምላኳን እያመለከች በጋ ክረምት የሸፍጋት እያፈራረቀች ዘመናትን እየለወጠች ለልጆቿ እያስተማረች የሚያምኗትን እያመጸናች የሚመክሩባትን ዋጋ እያሰጠች ከዚህ ደርሳለች ለማለት ነው። እንደ ኢትዮጵያ ገባች ስላችሁ ግን አፋችሁ ዳቦ በለሰለች ትመስላላችሁ። እንኳን ያስፈልጋል አፋችሁ የሰለጠነ ተጠምቀነት ነው እና ይህን በመሆኑ መጠን ይህ ጸጋ እንግዲህ የሚመንግስት ልፋጣው ብራን ባላለቀሰች ወዳለ ተላቅም ባለች በጎልማ 400 ክፍለ ዘመን ኢትዮጵያ ያስገደ ዘንዶ ነበረ። ማንም ዘንዶ ገንጥላ ጥላ ኢትዮጵያ ደግሞ አምላክ ይመለካል። ከንግሥት ሳባ ወዲህ ንግሥት ዘውዲቱ 7 ዓመት በኢትዮጵያ ነግሰዋል። የአፄ ምኒልክ ልጅ ናቸው። ብዙ ስራ ሰርተዋል። ጊዜ ቢያጥር ብዙ ገዳማት አቅንተዋል። ታሪካዊቱ በዚያም ቀጥሎ የምትልቀውን አለች እቴጌ ጣይቱ ናት። ይህ ታሪክ የካቲት 23 ተተፈታ ሄደና ታሪክ እና እንግዲህ ታቦተ ጽዮን መጣች። ኢትዮጵያ የሰራችው ብዙ ነው እስካለንበት ጊዜ ድረስ ግንሳ አሁን ሊነገር አይገባም። ጊዜ አለው። ጌታ ነቢያትን መከራ ሲመጣ ጠቁር እንዲረሱ ያዛቸዋል። እንዲሰይፍ ሲፈልግ ደግሞ ይበትናቸዋል። ሐዋርያቱን እያደረገ የላካቸው ዛሬ ግን ስለሚያስፈልቀው አለበት የሚመሰክር ነበር እና
እንዲህ ምን በተመለከተ አባቶቻችን ያደረ ቃለ እግዚአብሔር አንድ ሰው እዚህ ቢያር ምን መሆን አለበት? አሁን መጥቶ መፈታት አለበት። ሲፈሳደረ ቃለ እግዚአብሔር ያዘቀው ሐማኪነት ያሉትን ሰዎች አይደሉም። በዚህ ሰማያዊ እድል ሲፈስ ሰማያዊ ሀብት ሲወረስ አስከሬን ከቦ ማልቀስ ህዝብ አንጥቶ እንደማሰራረት ክብርት ነፍስን እንደመሸለት ምጽዋት እንደመስጠት አስተኝቶ አሳደረ መቼም መተማ ይነሳ ሁሉ ካለቀ በኋላ ምትክትል ማለት ካህናትና ታከት። ስለዚህ በቅዱስ ያሬድ የተላለፈልን ዜና በመላእክት የመጣሃት እንቅድመ ውስጥ መላእክት በቅዳሴ በተጸራ ስርዓተዋን የላይ በመንፈስ ቅዱስ ነበር። በአይነትና ቅዳሴ ነበር የሚያስቀድሰው። ዳር ሆኖ ሲሰሙት መፈትፈቱ በይበልጥም ሰራዊት 3 ጊዜ መጥቷል ያደረገ ቀርቷል። 2 ጊዜ ለክርስቶስ የሚገኝ ነው። በሦስተኛው ለማርያም የሚገኝ ለባለ ቅዳሴ ነው። ሐዋርያቱም ከሆኑ መላእክቱም ከሆኑ አንዷ ሊቀሳልቀስ እና የካህናቱን የሊቃውንቱን ንቃት ብቃት በምን መጣሃል? እናንተም የታዘዛችሁትን ሰርታችሁ ከዚህ መድረሳችሁ ሊቃውንቱም ከቅዱስ አትጎዱ ከዚህ መገኘታችሁ ለፍቅር ምልክት ይገኛል። ፍቅር ቢኖር ለሁሉ የመጣው እንጂ ፍቅር ባይኖር ከገደሉ አይወጣም። እመቤታችን አትወደዱ ብሎ የመጣው ፍቅር ፈልጎ ነው። አሁን ፍቅር ያስፋላችሁ አባቶች ሊቃውንት ይህ ትችላላችሁ። ሞት አይቀርም። ቅዱሳን ሞቱ አለዚያም ነገዱ በመንግሥተ ሰማይ ይሆኑ ዘፈቀዱ ተብላችሁ እስከምትጠሩ ጸጋውን ያብዛላችሁ። ማጠቃለያ ምን መላንሳ በዚህ ቤተክርስቲያን ዙሪያ ትንሽ ስራ ሰርታችሁ አይቻለሁ። ብዙ እንዳለን ብዙ ይቀራል። ይቺ ቤተክርስቲያን ይቺ በራ ላይ ያለችውን አንድ መነኩሴ ናቸው ያሰሯት። በዚህ አይገድም የተነሳችበትን ለማየት ፈልገ ፈለገ ግወን ብለዋል። እንዲህ ከሆነ ባህር ዳር አካፈለች ያሰኛቸው ፈለገ ሕይወት ቢሉ አክልሎቱ ቀድመዋል። ግወን ያለ መሀል ጎጃም ነው። ምንጭ ያለ ገነት ነው። ባህር ዳር ያለ መረጃው ነው። ያንን ቦታ አንድ አባት 50 ዘመን መርተውታል። ማረፍ አይቀርም እንደው ከዚህ በኋላ አባት ከገዳም ይኖር ነበረ። በእኛ አባት የሚተካ ሰው ሲጠፋ ተፈልገው ከደብረ ሊባኖስ መጡ። ምን ሰርቼ ልደርስ ሲሉ አጥሩን አሳምረው ይህችን በር ያሉ ቀየሷል። በሁሉም ነገር ይችላል ይላል ስላሴ ወደዱ አቶ ቤተክርስቲያን የሚጣፍጥናት የተቀረው ስራ ሳይነገር ቤተክርስቲያናችን መሰረ ወርቅ ናት። ለሰራችሁትና ወደፊት ለሚሰራው ትሰብሖ ኢየሩሳሌም ለእግዚአብሔር ወሰብሑ ለአምላክኪ ጽዮን እስመ አጽንዐ መናስክተ ኆኃቲኪ። ቤተክርስቲያን አምላኳን ታመሰግናለች። ጽዮንን ፈጣሪሽን አመስግኝ። እስመ አጽንዐ መናስክተ ኆኃቲኪ። በሮቹ አጥሮቹ ምዕመናን ናችሁ፣ ቁልፎቹ ካህናት ናችሁ። እናንተም እንዳትሰረቁ እናንተም እንዳትሰርቁ ቁልፎቿን እግዚአብሔር አጽንቷታል፣ አጽንቶልሻል። ካህናት ከሌሉ ቀኑ አይደለም የሚያበራው፣ ቃለ እግዚአብሔር ነው ብርሃን ሆኖ የሚመራው። ካህናትም ከሌሉ ለእናንተ የቀን ጨለማ ነው። ምዕመናን ከሌሉ ለካህናት አላሸነፈ ማለት ነው። ሁሉ በየስጦታው ይጸናል፣ ይሃረካሉ። ስለዚህ የታጠረው አጥር ምዕመናን ናችሁ። በሩም የእናንተ ነው። ማንኛውም ስታችሁ ቁልፉ ለካህናት ነው። እስቲ ቃችሁ እስመ አጽንዐ መናስክተ ኆኃቲኪ 22 ቀን የሰጠኋችሁ ማለት ይህችን ስራ ሰርታችሁ ቆያለች ያላልኩ እንዳካታለ ብዙ ናችሁ። በቃ
በጎ ስራ ምን እንደሆነ ጣዕሙ ቢደርሳቸው ነው እንጂ ዛሬ ጎንደር ላይ በፍቅርም በበረከትም ያልፈራል የለም። ፍቅርን እንኳን እያንዳንዱ ሽጠዋል በሸጥበት ፈልገህ ልታመጣ ይገርማል። ፍቅር ከሌለሁም ፍቅር ካለሁም አለ የቅድማ ሴትዬ ፍቅርና እምነት ሚኖር ነው 90 ኩንታል ጤፍ አድርጋ ሳትዘራ ቤት አይነበር። ምን ለማለት ነው? አሁን ስራ ሰርታችኋል። የተለያዩ አንድቅ ይሆናል። ወደፊት ምን አስቤያለሁ? ይቅርታ የቤተ ክርስቲያን በገንዘብ መታደሱ መልካም ሰው ሲቀባ ስናያል ደስ ይላል። ስለሚደርስ እናገ ስራ ሲቀባ ምን ያህል ደስ ይላል። ምዕመናን ሲትፈልግ ጣራዎቹ ሁልጊዜ ተቆምቷል። ምን ያስፈልገዋል? እንደ አሮጌ ልብስ ከሚታደስ እንደ ሽማግሌ ከሚመለስ ምዕመናን ስትበጊዜው አንድ ማለት ተስፋቱ እንደምታመጣ ብረት ዘርግቶ ናሪያ ማለት ያከፈለ በትምህርት ያልፋል። በየዓመታችን አይባክም። እንግዲህ ሁላቸውን ያሳስብ እንጂ በእንጀራ ምክንያት ከተሰፈሩት ምንም ልጆች አንድ መጨብርበት ዛሬ በረከትና ጤና ጠፋ እንጂ ብር ሞልቷል። ሮዛዊት ማርያም ጎንደር ላይ ደረሰና የሰማይነትን አዲስ ብትል ሊመጣ ይችላል። ሁለግን እንግዲህ ጎንደር ከደረቀ አለማለቅ፣ ጎንደር ከለመጠመ ሁሉም ማለቀ ተጠቀ። ስለዚህ ቤተክርስቲያን እንዳለ ሆነ አሁን የምንሰራቸው ሊቃውንት ጥሬ ዕቃውን አብዝቶ እየደረቀ ነው። እንደ ሌላ ይቅር ዲያቆን ጠፍቶ ጎንደር ክርስትና የሚያነሳ ፈልግ የሚባልበት ጊዜ እንዳይመጣ ያሰጋኛል። አንድ ጎንደር ውስጥ ምቀኝነት አለ። ሁለት ሊቃውንት ተስፋ መቁረጥ አለ። ሶስት ብዙ ሳያፈሩ ይሄዳሉ። እንዴት ይሽልካሉ እንላለን። እንደ አባቶቻችን እንደነ ወራዳ አውራት እንደ ሚካኤል እንደነ ወራዳ አውራት ወይም በትንሣኤ ወይም ዶክተር አለነ ወይም መካነ ሐዲስ የመታወንድ ሰውነት ወይም በትንሣኤ ያልኳቸው ሊቃውንት መምከር ነው። ቃሉን አልጠገቡትም። ሶስት ጊዜ ድጋሚ ሲዳስሱት አልተጠገባቸውም። በተለይም ነገር ሲያጠባቸው ቀን አሳሳቸው። የሃይማኖት ፍትው አቋቋሙ ልደፋቸው። እሱም ይዘው ደብረ ውዳሴ ወሰደቻቸው። 15 ቀን ዝማሬ ዋሲቱን ልደፉት። ቅዳሴውን ያዙት 15 ወር ይህናጠቀማቸው ነፍሳቸው አረካቸው። ይህን ወደ አንተ ተሸክሞ በንደርገጡ 25 ዓመት ላይ በጉባኤውን 4ቱ ጣጡት። የጣጡት አይመስሉም። ምናምላክ የለዝሙት ጉባኤ ቢከተል እርጌ ያመለክተ ግረው ያለቀሱበት እያለ ታዲያ የተሸኘረታ ወደ ፈጣሪያቸው ችግርንም ሞትንም ሁሉም ድነስተው እንደሚያምላክ የነታቅ ነው። እሺ አፈርን መልሱት። ድንጋይ ምንድን ነው? ተስማምታላችሁ? የቀለም ቀንድ ነው። እሳቸው መንበረ መንግስት በማኅፀነ ንጉሥ ሲገቡ በሥጋ ሳፊያዶን አምጥተው አፈሩን ላንፈስ ነው ያን ሁሉ ቀለም ወዴት አደረሱ የተባለ ውሃ ተቀርቶበታል። እንግዲህ አባቶቻችን እያሉ ሲሄዱ ቀረና ሆይ ቀር የምትጠጡ ለለማ ወደ የምታረሰ አንጀት
ታንሳ በጭንቅላት ይረግልች ታባስፈልግ ጉድር ያሉ ቃሉት እኮ አዲስ አበባ ያለው ዘመን ያገኙት ምክንያቱ እዚያ የሚቀዳው ደማስ የመድኃኒት መግቢያ እንጂ የቀደሙ እያገኙ በሽታ ነው። ወንደ ቃሉት ያዘር ምግብ ነው። በዚህ እንደመጠቀቀው ነገር አሁን ያነጋገራ ነገሮች ስታበራ ሁሉም ተቃቃሉ ዘር ተካፍሉ እንግዲህ ምን ቃሉት ተፈለገበት መረሱ መንገድ ብቻ ለነፍሳቸው ነው ወሰ ስለዚህ ምንም እንደረሱ የሚፈለገውን ጨርሱ ካህናት አልብሱ ልጆቻችን ለብሱ ለማይ ቋንቋ ሰጥታችሁ ያለ ፍቃድ አሁንለት አብራሂም ሌላው ኋላ ስትመጡ ሁሉም ነገራችሁ በማትስ ውስጥ ይኖራሉ። የመንፈስ ቅዱስ ሀብቱ ሰፊ ነው። አሁን ግን ምን ነበረ ሁሉ አምኑት ካለ ዘላለ ይልሻችሁ ይችላል እና እናቶች እንደ ንግሥት ሳባ ብትሆኑ ኃላፊነት ያለባችሁ እንደሚያምኑት ብትሆኑ ካህናቶች እንደ አዛርያስ እንደ ሳዶቅ ብትሆኑ ምዕመናኑ ደግሞ ተከትለው ወጥተው ኢትዮጵያ አልፈው በዚህ ተርፎ እንደቀሩት ብትሆኑ ይኸውላችሁ ታሪካዊነትን ሰው ይሞታል። ከሦስት ሺህ ዘመን በፊት ግን አንስተን የኢትዮጵያ ታሪክ በዚህ ብቻ ተጻፈ ማለት አይደለም። እኔ የጠየቅኩት ከዚህ በኋላ ፍትያለሁ አባቶች የሚያነሱት ከታቦተ ጽዮን ወዲህ ያለውን ተወለ ሰው ያለው ወረፋ ይባላል። የመሰለ ነውና አባቶች እናቶች እንግዲህ ትንሽ ገብረ ሊባኖስ የቀረበ ጥያቄ አለ ለመልስ የምትፈልገው መጽሐፍ እናውጣለና ስምንት ቀን ተርጉምልን አለ። ባህልና ለጤዛ ይጠጣል አልኳቸው። ጤዛ ተጠራቅሞ ሆነ መዳል አላቱ ጤዛ ተጠራቅሞ ባህር ሆነ ተመለሰብን የሚመለሰብ ሰው አልቆየም። ወደ ዋረደ ዓመተ ምሕረቱ ይሰማል እና አባቶች ሊቃውንት ቅብፀ ተስፋ እንዳትደርሱ ማን አይን ላይታየው ምቀኛ የማይገባው ጸጋችሁ ወደሰው በዚህ ዛሬ ዕለተ ሞት እዚህ ላይ አንድ ታሪክ መናገር ወላጅ አይነት ሁኔታ ሆኗል። እመቤቴን ይወዳት ነበረ። እናቴ እመቤቴ ምን ያገኛለሁ ብዬ በዓለም ገባሁ። ልጅሽ ሰጠኝ አውሬ በላው። ምን አይነት ስሜት ነው? እኔስ ስመጣ ወደ አንቺ ቤት ነገር 26 ዓመት ያለቅስ ጓደኛ ለመጋቢት 29 ይጠራል። አንተ መስከረም 7 ትጠራለህ። ጉባኤውን በዚህ መልኩ ታስረክባለህ። ፊት ለፊት አይነገርምና እንደዛ አድርጋ ነገራቸው። ይጠሩት 3 ዓመት ሲቀራቸው ከሚወዳቸው ጓደኞቹ ቅስና ተቀበሉ። እኛም አባት ውስጥ አባት ነበሩ። መንገድ ያቀረቡ እና ምን ሁሉ በረከታቸው በስግል ይባላል እንጂ ሀኒ ሁሉ የቀለም ቀንዶች መስማር የሚባል ነበር። መስማር የሚባል ወደ መንግስት ያልጠበጠበ ቤተክርስቲያን ያቃጠለ ህዝብ የከፈለ ህዝብ የበከለ ሃይማኖት የበከለ ነው። ግምራን ባይኖር ህዝብ መጠየቅ ይህና ቅዱሳን በቻረፍና መትን ለስተን ወደጌታ እንጂ መትንና መትና ታዲያ ከመዘጠኝ ፍሏም አይቀርማ ስጋንም ሲሸልፍ ማለት አይቀርማ እና ያለብን ስላለ አንዱ ሳነሳዝ ነው። ስለታችሁን መስጠት ስትችሉ ወደፊት ምን እናድርግ የምትሉትን አካል አድርጌ ለ9 ሰዓት እሰጣችኋለሁ። የሀገር ርቀት ያለባችሁ መንግሥተ ሳባ በረከት ይድረሳችሁ። ቦታና ጊዜ ካሳችሁ ዛሬ የሚሰራ ስራ የለም። ሐሞትን ስላለው እንዳትሉ እንጂ ሰንበትን ካከበርን እኛ እንከበርባት። እሷም ጊዜን ክብርት ናት።
በ9 ሰዓትና በሰፊው እንወያይ። አሁን ሁሉ ሰው አልከፈትኩም። አሁን እኮ አቅማዳ አልፈታሁም። አሁን እኮ ወዳማ ምስጢር አልገባሁም። ትግል ተንጠልጥሎ ያለ ቤት የሚደርስ ስለሆነ ቅዱስ ጳውሎስ ጊዜውን ማግኘት ይላል። ብፁዕ ጎርጎርዮስ የሚባሉ ሐዋርያ ነበሩ። በመንገደ ቀሩልክ በ700 ብር ደመወዝ 500 ባለሞት ያሳደጉ መናኝ ዘይ ነበሩ። ልታስተምራል በመድረስ ተቋሉ ህዝቡ እናንተን ካያን ሰንስቶታል። ጠጠር ሲያነሳ ተንኮል ሲያወሳ ስለሱ ሲያወራ ካያችሁ ጥላችሁ ይህ ነበረ። እሺ አሁን እንደተነሳችሁ አሁን እንደደረሳችሁ ማን ያርዳው የቀበረ ማን ይናገር የነበረ ስለሆነ መልአከ ሕይወት እንዴት ተነስታችሁ ከዚህ እንደደረሳችሁ አሁንም ይህ መለቅለቁ የመጠናቀቁ ሳይሆን ነገ የሁሉ ቃል እግዚአብሔር የረቀቀ ሁሉ ሊቃውንት ማይናቸው እንዳይናቸው እንዲተኩ እንዲያገኙ እናንተ ከሥጋ ከምትወልዷቸው ለፊደል አውሱ። የወንጌል ለግሰው ሁሉንም ለሳይንስ አትጨርሱ። ሳይንስ ብር ይሰጠን እንደሆነ እንጂ ክርስትና ያነሳልኝ ዩኒቨርሲቲም አይኖራልንም። አቶ ከሚባለ መጥቶ ሌላ እውቀቱ ሌላ ሰው የለም። ይቅርታ አድርጉልኝ። ኤቢሲዲ በተረጎመ ተስፋ ትቆርጣላችሁ። መጀመሪያ ግብረ ገብነቱ ስለ ፍጥረቱ የቤተክርስቲያን መብት ነው። ቤተክርስቲያን የምታስተምረው ጥበብ እንጂ ሳይንስ ቤተክርስቲያን የሚያስተምረው ብዙ ጥበብ የለም። ሕክምና የምትሉ ስለ ፍጥረት የምትሉ ምርምር የምትሉ ከስለ ፍጥረትና ከሃይማኖት ውስጥ እንጂ ከዚያ ያወጣው የቤተክርስቲያን አይደለም እና በጊዜ ትመጣላችሁ፣ እንገናኛለን። እግዚአብሔር ይመስገን። እንደ መንፈስ ቅዱስ ተርፎ ይጠብቅን። እንደ ምሳሌ ሊቃውንት ይቆየ። አሁን ሪፖርት የምትባላለች እሷን ነግራቸውና ወደ መደምደሚያው ድመት እንችላለን ብዬ በተስፋ ጠብቃለሁ።